የኢፕሰን ፕሪንተራችሁ ቀለም የሚያቆራርጥ ከሆነ የኖዝል መስመሩ ሁሉ ነገር መጸዳት ቼክ መደረግ አለበት ማለት ነው። ስለዚህ ይችን ኢፕሰን ፕሪንተር ዛሬ ኖዝሏን አጽድተን እናያታለን ማለት ነው። የቀለም መቆራረጥ አለ። ትክክለኛ ቀለሞቹ አራት አይነት ቀለሞች አሉት። አራቱን አይነት ቀለሞች በትክክል እያመጣልን ስላልሆነ ማለት ነው። እና እንደምታዩት ነው እንግዲህ ኢፕሰን ፕሪንተሯ ተፈታ። ይሄኛው መስመር ላይ የቀለም መድረቅ ካለ ቀለሙ እዚህ ጋር አይደርስም ወይም ደግሞ ከዚህ አልፎ ዲስትሪቢዩት አይሆንም ማለት ነው። ስለዚህ እነዚህ ነገሮች በደንብ ማጽዳት ይኖርብናል። ቀለሙን ጽድት አድርገን አጽድተ ነው ሌላ ቀለም ሞልተን ማየት ይኖርብናል ማለት ነው። ይሄን ኖዝል ለማጽዳት ልክ እንደዚህ እንደምታዩት ለምሳሌ ይሄ ብላኩ ነው፣ እንዳትሳሳቱ። ብላክ ኦርደሩን ዲስኦርደር እንዳታረጉት ማለት ነው። ለዚህ ማጽጃ እንዲሆነኝ እቺ ነገር አዘጋጅቻታለሁ ማለት ነው። ለማጽዳት እዚህ ጋር ንጹህ ውሃ አለ፣ እዚህ ጋር ደግሞ ቆሻሻው ይሄ ቆሻሻውን ውሃ ስቶር ማድረግበት ነው። ከዚህ ጋር ደግሞ ንጹህ ውሃ አለ ማለት ነው። ስለዚህ ከንጹህ ውሃ እንደዚህ ከንጹህ ውሃ እይዝና ማለት ነው። ከዛ ወደ ቆሻሻው ውሃ ይሄ በሰፊው በዚህ ሳይድ ነው። እሺ በዚህ ሳይድ ፑሽ ታረጉታላችሁ ቀለሙ። ከዛ በዚህኛው ሳይድ ይፈሳል ማለት ነው። ይሄው በዚህ ሳይድ ፑሽ ሳረገው የሚታያችሁ ከሆነ ቪዲዮ ይታያል አይደል? ሲፈስ እየፈሰሰ ነው፣ ይታያችኋል አይደል? ከጨረሳችሁ በኋላ ውስጥ ላይ አየር ምናምን እንዳይኖር በዚች በትንሿ ውሃ በፈሰሰበት ሳይድ ይችኛዋን ስንስባት ያወጣዋል። እንዳለ ሙሉ ውስጥ ላይ ያለውን ነገር ስቦ ያወጣልናል ማለት ነው። ይሄንን እነዚህን እንደዚህ ካጸዳም በኋላ በትክክል ይሄ መግጠሙን ቼክ ማድረግ አለባችሁ። እቺ ቀጭኗ ፓርት እስከ መጨረሻው ኬብሉ መግባት አለበት ማለት ነው። እነዚህ ኖዝል ተጸርተው ሁሉም ቀለም ካልመጣ መቀየር ያለበት ኖዝልም ሊኖር ይችላል ማለት ነው። ነገር ግን ተጸርቶ መታየት ይኖርበታል ማለት ነው። ስለዚህ እንደዚህ አይነት ችግሮች የሚያጋጥሟችሁ ሰዎች ካላችሁ እኛ ልታወሩን ትችላላችሁ።